ባዲስ ስሙ እንቀጥላለን ማለት ነው። ባልታዛር ብላችሁታል። እንግዲህ ባልታዛርን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ እና የኢትዮጵያው ድንቅዬው ባልታዛር ተብሏል። እንግዲህ ሪከርድ እየሰባበረ ነው የሚገኘው። እንሂዳይ አሁን ለምሳሌ የሩዝ ማሳ ምናምን ትላላችሁ ግን ለዚህ እንሂዳ። እሺ ለማንኛውም አሳ ማሳኔ ለምድ በባለፈው ህይወቴ ተሰብሬ ተጎድቼ አልቅሼ አነሳሽኝ ከወደኩበት ጥጥጥጥ ብለህ ነው ከኔም ጋር የቆየው። ከአንቺ ጋር አልቆየሁም። አሁን ሄርሜላንም እንደዛ አልከ። ከአንቺ ጋር አልቆየሁም። ሩታ አብታይ ልጅ ወልደናል። እስኪ እኔ አልገባኝም። ምንድነው አልቆየሁም የምትለው? ከዚህ በላይ ምን ያህል ጊዜ ነው መቆየት? ይሆነ እድሜ ይጫወታል፣ ይቀልድብሻል፣ እንደዛ ነው ይዝናናብሻል። እሺ በልጅ ሐሳብ ሲሰለቸው ፍቅር እያዳመጥሽ ሲሰለቸው ትቶሽ ይሄዳል። ይሄ በጣም የሚያስኬድና ላይክ ውሃ የሚያነሳ ሀሳብ ነው። አብርሽን እያየ ነው። በቃ እንደዚህ አይነት ነገር በጣም ተደጋጋሚ እያደረግክ ነውና ላይክ ልክ አይደለም። በቃ አንዳንዴ ላይክ መፍታት አለብህ። ሁሌ እንደመሰለ እንደ ስሜት ምናምን መጓዝ ያለብህ አይመስለኝም። አንተ እንደራስሽ ማየትሽ ነው። ሄርሜላ ያየው ስህተት ቢኖር ካንቺ አስተዋይ ነሽ፣ ጥሩ ሴት ነሽ፣ ግን ትገጥሚያለሽ፣ ታነበንቢያለሽ፣ ንባብ ላይ ጎበዝ ነሽ። ግን ስህተት ሆነ ነገር ያለ ሁሉም ሰው እንደራሷ ማየት አሁን አይ እንዲህም የጅል ፊት ነው ያለ አለ አንዱ። እንዲሁም ሳይ ጅል ነው የምትመስለኝ። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ቤተሰብ ናፍቆት ስራ እንዴት ይዟችኋል? ሁሉ ሰላም አልሐምዱሊላህ፣ እኛ አለ ነው። እናንተ እንዴት ናችሁ? እንግዲህ ዛሬ አዲስ ስም ሰጣችሁታል። እንግዲህ ኮሜንት ላይ አጥለቅለቃችሁታል። እንግዲህ ዛሬ ባዲስ ስሙ እንቀጥላለን ማለት ነው። ባልታዛር ብላችሁታል። እንግዲህ ባልታዛርን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ እና የኢትዮጵያው ድንቅዬው ባልታዛር ተብሏል። እንግዲህ ሪከርድ እየሰባበረ ነው የሚገኘው ወንድም አለ። ለምን እያደረገ እንደሆነ ቢገባንም ግን ደግሞ የሄደበት መንገድ ወይም ደግሞ የሄደበት ያለው ነገር ልክ አይደለም። ልክ ሲሆን እናወድሳለን፣ ልክ ሳይሆን ደግሞ እንኮንናለን። ያ ነው የኛ ስራ አይደለ? ስለዚህ ተመልካቾቼ ሁሌም እናንተ የምታስቡትን ነው የማስበው፣ ሁልጊዜ እናንተ የምትመኙትን ነው የምመኘው። ምክንያቱም ፖዚቲቭ ማይንድ ያለው ሰው ፖዚቲቭ ከሚያስብ ሰው ጋር ኦልሞስት ተመሳሳይ ነገር ይኖረዋል በሚል እሳቤ ነው። እንግዲህ ዛሬ በአብርሽ ቪዲዮ ላይ የተወሰነ ሪያክት እናደርጋለን። እናንተም ደግሞ ከኔ ጋር ተመሳሳይ የሆነ አስተሳሰብ ይኖራችኋል ብዬ ተስፋ አደርጋለሁ። እንግዲህ ዛሬ ቶሎ ቶሎ ጠቅጠቅ እያደረግን ወደ ሀሳቡ በደንብ እንሄዳለን። ባይ ዘ ዌይ ቪዲዮውን በስሱ አይቼዋለሁ። ከእናንተ ጋር ደግሞ በበለጠ እናየዋለን አብረን ማለት ነውና ትንሽ ፈኒ ነገር ነው፣ ግን ደግሞ ውስጡ ደግሞ በጣም ብዙ ጥልቅ የሆኑ ነገሮች አሉት፣ ስሜቶች አሉት። የሆነ ቤተሰብ ሲናድ አይነት ነገር እየታየኝ ነበር ምናምን ነገርና ሩታም በጣም ታሳዝናለች። ሄርሜላም ያው ስለምትናገር እንደው ትንሽ ትሻላለች። ሩታ ትንሽ ደብሯታል ምናምን ነገር። ኤኒዌይስ እስቲ እያየን ቪዲዮውን ሪያክት እናድርግበት። ቶሎ ቶሎ ሳብሳብን ለሌላ ጊዜ ፈጠን ያለን ማለት ነው። ሰው ባትሆኑ ጥሩ ነው። ፍቅር ትባላለች ምናምን ካላወቃችኋት ፍቅር ታኔ አውቃችሁ። እሺ አውቃታለሁ። እሺ ሰላም ያት እንዴት ነሽ? እኔ ነሽ እኔ ነሽ እግዚአብሔር ይመስገን አላህ እኮ ሰላም ማለት ነው። ሰፋሽ እንግዲህ አብርሽ ማዛጉን ማናደዱን ተያይዞታል። እንግዲህ ጀምሮታል። ያው ደብሯቸዋል ፍቅርን ስላዩት ምናምን ነገር። እነሱ ላይክ እንዴት ነው አንዳንድ ጊዜ የኔ የምትሉት ሰው በህይወት ሲጠፋ ወይም ደግሞ ሲጎድል በሆነ ነገር ምናምን ነገር ያንን ነገር መቀበል በጣም ነው የሚከብደውና የኔ የምትለው ሰው ፍቅረኛ እንደያዘ ምናምን ነገር ስትሰማ ሄርሜላም ሆነ ሩታ በጣም ደብሯቸዋል። ግን ደግሞ በግማሽ ደግሞ የውሸት ይሆናል ምናምን የሚል ነገር ደግሞ ነበረና የውሸት አለመሆኑን ሲያረጋግጡ ፕላስ ደግሞ የነበረችዋ የድሮ ኤክሱ የነበረች ምናምን ሴት ሆና ደግሞ ስትገኝ ደግሞ የበለጠ ንዴቱን ያብሰዋል። አዲስ ሴት ስትሆን የውሸት ነው ምናምን ነገር ልትሉ ትችላላችሁ። የድሮ ኤክስ ግን ስትሆን ቀድሞ የሚያወሩት ወይ ደግሞ ያገረሸ ነገር ምናምን ነገር ስለሚመስል በጣም ነው ሊከፋቸው የሚችለውና ኤኒዌይስ እስቲ እንቀጥል። ወንድየዋ ትልቅ ያለችዋ ሴት የሆነች እኮ ያስጨልሏቸው ማለት የምርሳነት ፍቅር አልገባኝም። ፍቅር ማለት ካልገባሽ ደግሞ ሁሉ ፍቅር መሆኗ ጠፍቶኝ አያውቅም። በደንብ አውቃታለሁ። ግን ደግሞ የምርሳነት
ካለምሽ ለምሳሌ እንግዲህ ዛሬ ባልቴት እያልን አቆላምጠው እንዴና ባልቴ ዛሬ በጣም እያዛገ ነው። ማስነቀሉን ተያይዞታል። ግን በዚህ አጋጣሚ ምን እንደታዘብኩኝ ታውቃላችሁ? እናንተ የቱንም ያህል ጥሩ ብትሆኑ፣ የቱንም ያህል መልካም ሰው ብትሆኑ፣ መልካም የሆናችሁለት ሰው ግን መልሶ ጀርባችሁን የማይወጋበት ምንም ምክንያት የለውም። ከዚህ ቀደም ሰው ተጠላልቶ ምናምን ነገር እንግዲህ እኔ እስከማውቀው ድረስ እንግዲህ ከተሳሳትኩኝ ተመልካቾች እናንተ ታርሙኛላችሁ። ፍቅር፣ አብርሽ እና ፉፉ አንድ ላይ አንድ ሰፈር ምናምን ነገር እዛ ቡታጀራ አብረው ይኖሩ የነበሩ ሰዎች ናቸው። የድሮ ቪዲዮቸውን ብታዩ ትረዱኛላችሁ ብዬ አስባለሁ። እና አይ ቲንክ ይመስለኛል ፍቅርና አብርሽ ፍቅረኛሞች ሆነው ፉፉ በጎን በኩል ምናምን ነገር ፍቅርን ለማሽኮል ምንድነው ማስመለጥ አይነት ነገር እያሽኮረመመ ምናምን ነገር አሽኮበለላት አይነት ነገር መሰለኝ አይ ቲንክ። እና በዛ የመጣ ምናምን ነገር በጣም በከባዱ ከአብርሽ ጋር ምናምን ጸብ ውስጥ ምናምን ነበሩ ፍቅርና አብርሽ ማለት ነውና እሱን ነገር ያጣፋችሁ ሩታ ናት። በቃ ያለፈው ነገር አልፏል፣ ከዚህ በኋላ ምናምን ነገር እርቃ ወርዳችሁ ምናምን አይነት ነገር ምናምን ብላ ራሷ አስታርቃ ዛሬ ተመጣባት ማለት ነው። የምር የውሸት እንደሆነ ሰውነቴ ፊል እያደረገ ነው ማለት የውሸት እንደሆነ በቃ እነሱ ለማናደድ ሁም ብሎ እያደረገው እንደሆነ ያስታውቃል። አብርሽ ግን ደግሞ የውሸትም ቢሆን አንዳንድ ቀልዶች ከባድ ናቸው። በጣም የሚያስጠሉ ይሆናሉ ቀልዶቹ ማለት ነውና ለእውነት የቀረቡ ቀልዶች ያስፈራሉ። በቃ ማለት ሪል እንዲመስል ነው አይደለ? ዋና ፖይንቱ ሪል እንዲመስል ነው ፍቅርን ያመጣት አይደለ? ሶ ከአንዳንድ ውሸቶች ጀርባ እውነት አለ ነገርና ኤኒዌይስ ይደብራል። እኔም ማውቀው እዚህ ድረስ ስለሆነ ነው። እንዴት ነው ሞራልሽ አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ሁላችሁም ግንኙነታችሁን እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? ያለቀ ነገር ስለሆነ ነው የሚመጣው። ያኔ እኮ ይኸውልሽ አልገባሽም መሰለኝ ፍቅር ከአንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድነው ሞራልሽ? አንቺ አለመጨረሻ እርግጠኛ ነሽ ከፍቅር ጋር? አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀምረ ከዛ በኋላ ወደ እኔ ጋር የመጣው? ያው በቃ ይሄ ነው። ዛሬ ራሱ ቪዲዮ ላይ ኮሜንት ባልታዛር መጣ ምናምን ብላችሁ እንደምታጥለቀልቁት ተስፋ አደርጋለሁ። በጣም አስነዋሪ ነገር ነው ያለው እዚህ ጋር አብርሽ። በጣም በቃ ላይክ ለጆሮ እንኳን ስቅጥ የሚል ነገር ማለት ነውና ከሷ ጋር የነበረውን ሪሌሽንሺፕ ከፍቅር ጋር የነበረው ነገር ጨርሶ ሩታ ጋር መጥቶ ትዳር መስርቶ ልጅ አፍርቶ ደስተኛ ህይወት መስርቶ ረጅም ጊዜ ከሷ ጋር ጊዜ ያሳልፎ ምናምን ነገር ነበር። እሱ ነው እየነገረችው እያለ ከፍቅር ጋር ያለኝ ነገር ማቋረጡ ምን እርግጠኛ ሆንሽ አላት። እና በሳይድ እገናኛታለሁ እያልክ ነው? በአደባባይ እኔ ዝሙተኛ ነኝ ማግጥብሽ ነበር እያልካት ነው? ካንቺ ጋር ሆኜ ፍቅር ታይም ያሳለፍኩኝ በጎን በኩል ደግሞ ከፍቅር ጋር ምናምን ነገር ስል ነበር ምናምን ነገር እያልክ ነው? ይሄንን ነው እያመንክ ያለኸው? ሰው በጣም ነው የሚያስነውረው። ላይክ ለሚወድህን ሰው እንግዲህ 500,000 ሰው አንተን ወዶ ነው ሰብስክራይብ ያደረገ አይደለ? 500,000 ሰውን አለማክበር ነው ብዬ ማስበው ማለት በእንደዚህ አይነት ኮንቴንት በእንደዚህ አይነት ሐሳብ መምጣት ራሱ እኔ ንቀት ነው የሚመስለኝ። እኔ ሌላ ምንም ልለው አልችልም ነው የምላችሁና ላይክ ከንቀት ውጪ ሌላ ምንም አይነት ዲፊኒሽን ልሰጠው አልችልም። ኤኒዌይስ እንቀጥል። አሁን የመጣችሁት ፍቅርን ለመተዋወቅ ነው። ተዋውቃችሁ መሄድ ትችላላችሁ። ላመጣት የነበረችውን ሴት አዲስ ሴት ነው በዚህ ላይ ላመጣ ሳይሆን የመጀመሪያ የሆነችው እንቁ የሆነችው እስቲ ፍንድቅድቅ ያለች ሴት ናትና ከሁለታችሁም በፊት ማውቃት ፍቅር ነው ማለት ምን ብሎሽ ነው? ፍቅር መተዋወቅ እኮ ፍቅር አይሆንም። ፍቅር ምን ብሎ ነፍጭሎ ሊያነፈጭለን ነው መሰለኝ። እኔ አላውቅም። ከእናንተ በፊት እሷን ነው ማውቃት። ስለዚህ ስለማውቃት ከእሷ ጋር ያለኝ ነገር ከእናንተ የጠነከረ ነው ምናምን ነገር እያለ ነው። እና ሩታም ነግራላለች። መተዋወቅ ቀድሞ መተዋወቅ ፍቅር አይሆንም። በቃ ቀድሞ ባወቀማ ቢሆን ኖሮ ስንቱን ታውቅ ነበር ከዚህም በፊት። ኧረ አብርሽ እንዴት ነው በጣም በዛ። እኔ እንጃ እኔ ላይክ እንዲህ አደባባይ ላይ አልወጣም እንጂ በሴት በኩል ያለ ብዛት ከባልታዛር ያልተናነስ እያለ ነው። እና
ኤኒዌይስ እንቀጥል። አዎ ይኸውልሽ እኛ ለምን መጣሽ እያለች ወደ አብርሃም ህይወት እንጂ እያልሽ ያለ ነው። እኛን ለማወቅ ከአብርሃም ህይወት መስወጣው ከሩታ ጋር በደምብ ትተዋወቂያለሽ። እኔና አንቺ ነን በአካል የማንተዋወቀው አለቀ። ከዛ ባለፈ ወደ አብርሃም ህይወት ተመልሰሽ የመጣሽበት ምክንያት ምንድን ነው? ፍቅርዬ የኔ አለ ከዚህ ጭቅጭቁ ላይ አንሄድም ወይ? ኧረ እንሄዳለን። ምን ቆይ እኔ የዘፈኑ ነገር ግን አልገባኝም። ሰሞኑን ማናት ጽጌ ሮያል ምን አወጣች? ትናንትና ነው የወጣችው። ተደበረች ሙዚቃ ላይ ምናምን ነገር። አሁን ደግሞ በሷ ሞራል ነው አብርሽ ከትላንት ጀምሮ ዘፈን አላቆም ያለው። እንግዲህ ጽጌ የተለቀቀው ትላንትና ሆነ እንጂ የዘፈነችው እንግዲህ 3 ወር 4 ወር ይሆናልና በሷ ሞቲቭ ነው መሰለኝ ያላቅም ዘፈን እያለው ነው። ሰሞኑን አንድ ሲንግል ሊለቅልን ነው መሰለኝ። ዘፈኑን ከዚሁ ድምጹን እያለማመደን ነው። ብቻ በዚሁ አጋጣሚ ዛሬም ደግሜ ልንገር ወንድም አለም ይቅርብ ሲሆንን አታበርታውና በጣም እያስነቀላቸው ነው። እንግዲህ እንደዛ ነው እየታየኝ ያለው። እንግዲህ እናንተ ተመልካቾች እንዴት ነው ፊል እያደረጋችሁ ያላችሁት? እንዴት ነው አካሄዱ ምናምን ነገር እስቲ ከእናንተም መስማት ፈልጋለሁ። ያው ለደቂቃ ለቆምሽበት ከበደሽ። እኔ ግን ዘመኔን ሙሉ ውሃ ይዘህ ወተት ይዘህ ምናምን ነው ማውራት። ውሃለና ዲዛይነር ሰው ኧረ ለምን በዛ መኪና ውስጥ መሄድ ነው መመረዝ አያስፈልግም ማለት ፍቅር። አሁን በዚህ ሳቃችሁ ወይ በዚህ ደስታችሁ ጭራሽ ነው። በጣም ትንሽ ጊዜ ነው እንደዚህ እየሳቃችሁ እየተደሰታችሁ ነው። ገባሽ አይደለ? ፍቅር እኔ ነግሬያቸዋለሁ። ትናንትና አንዴ ነው ያየኋት በአካል ከፉፉ ጋር ማለት ነው። ከፉፉ ጋር ትንሽ ተግባቦት ምናምን ነበረን በሆነ አጋጣሚ ምናምን ተገናኝተን። ከዛ በኋላ ግን ዛሬ ላይክ ቪዲዮን ራሱ አላይም እኔ ማለት የማይበት ምናምን ሁኔታ ተፈጥሮ አያውቅም። ብቻ ግን እንዲህ ብዙ የሚያገናኝ ነገር የለም እና ላይክ እንደዚህ ሙጢ ነች እንዴ እኔ ላይክ እነሱ ለማስነገር በቃ ሁነኛ ሰው ነው ይዞ የመጣው። ግን ደግሞ ላይክ ተመልካቾች እንደነገርኳችሁ አስፈላጊ አይደለም እንደዚህ አይነት ነገር ብዬ ነው ማሰቡና ከመልካም ጎኑ መጥፎ ነገሩ በጣም ጎልቶ እየታየኝ ነው ለኔ እና ናት ኢምፖርታንት ነው። ትጽፋለች አንዳንዴ አንተ ሁኔታ ነው ሀፊ ነገር ነች አንባቢ ነች ወይ ፊሎሶፊም ጭምር ነች። ሄርሚ ፊሎሶፊም ነች ጸሐፊም ነች ገጣሚ እንኳን ፍቅር ነች። እስካርፕ እንደዚህ ተጠመጠመ እኮ የሆነ ነገር ጠረጥር ነበር አብርሽ በጣም በቃ እዚህ ጋር ደግሞ ዘሞስት በቃ ዊርድ የሆንክበትን ሁኔታ ልንገር። ከሩታ ጋር በድግምቱ ጉዳይ ምናምን ነገር እሺ ትንሽ ቅራኔ ያለብህ ምናምን እንበል። ያው እሱም ላይክ አንተን ለማቆየት ምናምን ነገር ያሰበችው ከመልካም ጎኑ ምናምን እንደሆነ ቢገባንም የሄደችበት መንገድ ልክ አይደለም። ኮንነናታል በሰዓቱ ያንተ ጤንነትን ምናምን ነገር ስናስብ ስንጨነቅ ምናምን የነበረን ሰዎች ነን። ለኛም ክብር ሊኖርህ ይገባል። ከዛ ሲቀጥል ግን ማለት ነው ሄርሜላ ምንም ያደረገች ነገር የለም እስከምናውቀው ድረስ አይደል? ሄርሜላ ምንም ባላደረገችበት በዚህ ልክ የምትላጥባት ሌላ ሰው ይዘህ መተህ እንደዚህ ክብሯን በሚያወርድ መንገድ ላይክ የምታወራበት ምንም አይነት ነገር አልገባኝም። ግራ ነው የገባኝ። በቃ ማለት ምንድነው ያደረገች? እኛ ያልገባን ያላወቅነው ነገር አለ። እንግዲህ መረጃም የተገኘው እነ ሩታ ላይ እነ ኤፍሬም ላይ ሄርሜላ ምንድነው ያደረገችህ? አልገባኝም። በዚህ ልክ ለምንድነው ልትላጥባት የፈለግከው? ፊሎሶፊ ነች ምናምን ፈላስፋ ነች ሌላ ወሬ ውስጥ ምናምን መግባት ገጣሚ ነች ደራሲ ነች ምናምን ነገር ብለህ እሷ ላይ ማዝበጥህ አልገባኝም። ምንድነው ያለ ሰብስታንስ ምንድነው ተጨባጭ ሁኔታ አልገባኝም። እሱም እንድታስነዳን እንፈልጋለን። ሲቀጥል ደግሞ የነገርኩ ነው 500,000 ሰው ሰብስክራይብ ሲያደርግ አንተን አምኖ ወደው ነው። ስለዚህ ለወደደና ላከበረ ሰው ደግሞ ክብር ሊኖርህ ይገባል ብዬ አስባለሁ። እንደኔ አሁን ነው እንዴት እንዳሰብከው አላውቅም። ለምሳሌ እሱ ሳቂ ነሽ ደስታዬ ነሽ የመጀመሪያ ነሽ ምናምን ቢልሽ እኔ እንጃ መቀበል አለብሽ ብዬ አላስብም። ምክንያቱም እንደኔ ለአብርሃም ደስታ ዋጋ የከፈለ ሰው የለም። ገባሽ አይደል? አሁን ስለሳቅልሽ ነገሮችን እንደ ሴት መሸወድ የለብሽም ብዬ ነው የማስበው። ምን እሺ ሄርሚ ዋጋ ከፍያለሁ እንደኔ ዋጋ የከፈለለት ሰው የለም ብላለች። እንደኔ ዋጋ የከፈለለት የለም ስትይ እሱ ጋር ፈልሴት ነው በቃ ፋልስ ነው የሚሆነው ማለት የውሸት ነው የሚሆነውና በጣም ብዙ ለአብርሽ ዋጋ የከፈሉ ሰዎች አሉ። ግን እኔም ዋጋ ከፍዬላታለሁ ከመትይ ከሆነ አዎ በደንብ ከፍለሻል። ለፍቅር በጣም ለፍተሻል፣ ደክመሻል። እንደው ባፈቀርሽውና በወደድሽው ሰው ተጎድተሻል ሁላ ብዬ ነው የማስበውና ካንቺ ግን ያልተናነሰ ደግሞ እቺ ቆመችዋለች
በጣም ብዙ ዋጋ ከፍላለች ከነ ስሜቷ ማለት ነው። የሆነ ነገሯ የሆነ ባል ቢመስልም ማለት ነው ጓ ብትል ምናምን ነገር ካንቺ የማይተናነስ ዋጋ የከፈለች ይመስለኛል ሩታ እና ለሷን ክሬዲት ይሰጠሽ እና በዚሁ አጋጣሚ እንዴት ነው የጠላቴ ጠላት ወዳጄ ነው የሚባለው አይነት ነገር እኮ ነው የሆነባችሁ እናንተና ላይክ የጋራ ጠላታችሁ ፍቅር ሆነችና እናንተ ወዳጆች ሆናችሁና እሱ ነገር ትንሽ አሪፍ ያደርጋል ብዬ አስባለሁ። ሰላም ሆናችሁ ሁለታችሁ ተመሳሳይ የሆነ መስመር ላይ ምናምን መጓዛችሁ ምናምን አሪፍ ነው ብዬ አስባለሁ። እንደምንም ብላችሁ ፍቅርና አስወጧትና ሁለታችሁም አንድ ላይ በጋራ አግቡት ወይ ደግሞ ካልሆነ ደግሞ ማለት ነው ለራሳችሁ ክብር ይኖራችሁ ብዬ ነው የማስበው። በቃ ለራሳችሁ ክብር ይኖራችሁ። እንደዚህ እናንተ ላይ የተላጠ ሙድ እያዘባችሁ መልሳችሁ እሱን የምታገኙት ከሆነ ለራሳችሁ ክብር እንደሌላችሁ ነው የማስበው። በቃ እናንተን እግራችሁንም ምናምናችሁንም ስሞ መምጣት የሚችል በጣም ብዙ ወንድ አለ ማለት አብርሽ ተወዳጅ ነው ምናምን ደስ ይለኛል ምናምን እንደ ጓደኛ እንደ ወንድም ምናምን በቃ አሪፍ ሰው ነው ብዬ ነው የማስበው። ግን የዛን ያህል ግን አይደለም። ክብራችሁ ምናምን ጥላችሁ ምናምን ነገር አብራችሁት የምትሆኑት አይነት ሰው አይደለም። ምንም ነገር ከክብር በታች ነው ብዬ ነው የማስበውና አስቡበት። ለማንኛውም ራሳችሁን ዝቅ ስታደርጉ ነው ዝቅ የምትደረጉት። ሁሌም ነው እንደዚህ አይነት ነገር የምትለው። እኔንም በባለፈው ህይወቴ ተሰብሬ ተጎድቼ አልቅሼ አነሳሽኝ ከወደኩበት ጥጥጥጥ ብለህ ነው ከኔም ጋር የቆየው። አሁን ሄርሜላንም እንደዛ ካንቺ ጋር አልቆየሁም። አሁን ሄርሜላንም እንደዛ አልከ ካንቺ ጋር አልቆየሁም። ሩታ አብታይ ልጅ ወልደናል እስከዳ እኔ አልገባኝም። ምንድነው አልቆየሁም የምትለው? ከዚህ በላይ ምን ያህል ጊዜ ነው መቆየት? ላንተ መቆየት ለገደቡ ስንት ድረስ ነው እንዴ? ተጋመዳችሁ እኮ በቃ። ኧረ አላወራውን ሚዲያ ላይ የማይወራው ሌላ ያስወራኝ ነው ሰውዬ። ልጅ ወለዳችሁ በቃ። ሌላ እኮ ሌላ ምንም እኮ የለም እኮ። ከዚህ በላይ ያልቆየንም አለ እንዴ? ሲጀምር እኮ ዱባይ ላይ ያን የመሰለ ፕሮግራም ተዘጋጅቶ የተጋባችሁ ሰው ናችሁ እኮ። አደባባይ ዓለም ነው ያየው እኮ ያንን ቪዲዮ። ምንድነው ከዚህ በላይ ታዲያ ምንድነው የፈለግከው? ከሁለቱም ጋር እኮ እንደዚህ አይነት ጊዜ አላሳለፍክም። ከሄርሜላ ጋርም ከፍቅር ጋርም እንደዚህ አይነት ጊዜ አላሳለፍክም። ስለዚህ ምንድነው አልቆየውም ካንቺ ጋር ምናምን የምትላት? ስሜት የማይሰጥ ነገር አታውራ። 5 ዓመት እስከ 7 ዓመት ባለው ከፍቅር ጋር ነው የቆየሁት። ታዲያ ለምን አላስወለድካትም? ለምን አላስወለድካትም? 7 ዓመት ሙሉ ለምን አላገባሽም? ስለዚህ አባቶች ምናምን ከቆይታ ወደ ጭንቅላታቸው ይነካል ሲባል አላምንም። የባሰው እንግዲህ እንዴት ነው ሰው እያረጀ እንዴት ነው ልጅ የሚሆነው? እንዴት ነው እንጭጭ የሚሆነው? በእናታችሁ አስወልዳታለሁ አልሰማችሁት? አስወልዳታለሁ። አይ እንግዲህ እኔ የምር በዚህ ቪዲዮ ላይ ምንም አይነት አስተያየት መስጠትም ማውራትም አልፈለኩም ነበረ። ያው እናንተም ወዳጆች ያላችሁ የምትጠብቁኝ ሰዓቴን ጠብቃችሁ የምትገኙ ምናምን ነገር አላችሁና ለእናንተም ክብር ከማሰብ አንጻር ምናምን ነው ይሄንን ቪዲዮ እየሰራሁላችሁ ያሉት እንጂ ምንም እዚህ ግባ የሚባልም አይነት ቪዲዮ አይደለም፣ ማሰብ የሚያሰጥም አይደለም። ኤኒዌይስ ማንኝ አሁንም ደግሞ ከዚህ በኋላ 5 ዓመትም 7 ዓመትም ከሱ ጋር አብረሽ የምትቀጥይ ከሆነ እድሜ ይጫወታል፣ ይቀልድብሻል፣ እንደዛ ነው ይዝናናብሻል። እሺ በልጅ ሀሳብ አታስቢ። በልጅ ሀሳብ ፍቅር እያዳመጥሽ ልክ ናት። ሲሰለቸው ትቶሽ ይሄዳል። ይሄ በጣም የሚያስኬድና ላይክ ውሃ የሚያነሳ ሀሳብ ነው። አብርሽን እያየ ነው በቃ እንደዚህ አይነት ነገር በጣም ተደጋጋሚ እያደረግክ ነውና ላይክ ልክ አይደለም። በቃ አንዳንዴ ላይክ መፍታት አለብህ። ሁሌ እንደመሰለ እንደ ስሜት ምናምን መጓዝ ያለብህ አይመስለኝም። በእርግጥ ሰሞኑን የተፈጠረው ነገር 1 ወር ሙሉ ምናምን ነገር እንደተጨቆንክ ምናምን ነገር እኛም ስንሞግት ምናምን ነበረ። ግን የዚህን ያህል ዋጋ የከፈልኩት ለአንተ ነው ምናምን ብዬ ሳስብ እየተበሳጨሁኝ ሁላ ያለሁበት ሁኔታ ነው ያለውና ይደብራል። በቃ በዚህ ልክ ላይክ ሴትን ካላከብርክ ለሴት ልጅ ክብር ከሌለ መቼም ነው ጤነኛ ማትሆን፣ መቼም ወደ ጤና አትመለስም። ስለዚህ እንድታስብበት ነው ይሄን ነገር እየነገርኩ ያለሁት። በቃ ልክ አይደለም እያደረክ ያለው ነገር፣ አስብበት። እዚህ ጋር የተገኘሁት በሰማሁት ነገር አይደለም። ሲቀጥል ደግሞ አይንሽ ትላልቅ እንደሆነ ንገረኝ። እሺ ንገረኝ። አይንሽ ትልቅ ሰው ነው ይላል አብሮ እግዚአብሔር በጣም ባቢሎስ በሳቅ
ከልቡ ነው የሳቀው። እስኪላጥ ነው የሳቀው። በአጋጣሚ ሆኖ ግን ኤርሚ የሚያናደው አይኗ ትልልቅ አይደለም። ይሄ ዛሬ ዝም ብዬ ተጃጅሎ ሊያጃጅሉኝ ነው እና አንድ መጽሐፍ በእኛ አይኑ ትላልቅ መሀይ ኧረ ወይኔ ወዳጆች በቃ ምንም ሀሳቡን ላስጠፋኝ እኮ ነው። ምን ብላችሁ ታወሩታላችሁ? የምር በቃ ግራ ነው። ምንም እዚህ ግባ የምትሉት ነገርም የለም። ዝም ብሎ ከመቃጠል እንዴት ነው ጨጓራዬን ባሳያችሁ ደስ ይለኝ ነበር። የምር በጣም ነው እየደበረኝ የማየው። ብዙ እንትኖችን ትጽፋለች መጽሐፎች። የሚገርመው ያው አብርሃም እውቀት ካለው ሰው ጋር ብዙ መቆየት አይፈልግም ይሆናል። ገባሽ? ምናልባት አንቺ ማሰብ የማትችይበት ሞመንቶች ለመጽሐፎች ማለቀ በቃ እዚህ ጋር አደንቃኛ እንደ ምናልባት እውቀት ካለው ሰው ጋር አብርሃም ላይ መቼ ይችላል። ምናልባት በደንብ አድርገሽ ካዳመጥሽው ፍቅርሽ በዛብኝ ብሎ ነው ከኔ ጋር የተለያየው። ገባሽ አይደል? ስለዚህ ፍቅሩን እንዳታበዥበት እሺ። ብዙ አትንከባከቢ። እንደዚህ አይነት ነገር አይወድም አብርሃም። እንደዚህ ነው የሚያስፈልገው። ቆንጆ ምክር መስጠት እንደዚህ። አሁን ይሄ ነገር ከገባችሁ በጣም አሪፍ። በቃ አሁን አብርሽ ፍቅር ስላበዛችሁበት ከሆነ እናንተን ሪጀክት እያደረገ ያለው ቀንሷ። አንቺ ለሰው የምትመክሪው ምክር እራስሽ ኑሪው ሄርሜላ። በቃ ከዛ በኋላ ይመለሳል። ምን ጎሎሽ? ምን አትሽ? በቃ ደህና ኑሮ አለሽ። ላይክ ተክለሰውነትሽ ኤፍሬም እንዳለው ተክለሰውነትሽ በጣም ጥሩ ነው፣ ቆንጆ ነው። መልክሽም አሪፍ ነው፣ አስተሳሰብሽም ንጹህ ነው። ሩታም እንደዛ በጣም አንድ ሺህ ወዳጅ ነው ያላት። እንግዲህ ከነ ልጇ ሊቀበላት የመጣ ስንት ሰው አለ አብርሽን ብላ እንጂ። ስለዚህ በቃ ለራሳችሁ ክብር ይኖራችሁ። በቃ ተውት። የምር ራሱ ጭራውን እየቆላ ይመጣል ሁለታችሁም ጋር። ሁለታችሁም ነው የሚፈልገው በእርግጥ። ስለዚህ እኔ እንደኔ ሄርሚ ለፍቅር የምትመክሪያትን አንቺ ኑሪው። ከዛ ሰላም ትሆኛለሽ። አትሊስት ሰላም ሆኝ ነው ማለት ነው። እሷም በመጀመሪያም ስለማላውቃት ምን አይነት ሰው ትሁን ምን አይነት ቁም ነገር የማያውቅ ሰው እንደሆነ ፍቅር ያውቃታል። አንቺን ለማሳወቅ ማብራራት አይጠበቅም። ፍቅርማ የሚያውቃት ያውቃታል። እኔ ሚዲያ ላይ አውቃት ነበር ላይክ እንደዚህ ባይን ማለት ነው። ግን እንደዚህ አይነት ሰው አትመስለኝም ነበር። እኔም እንደዛ አትመስለኝም ነበር እስከማውቃት ድረስ አውቃታለሁ። ግን ላይክ በዚህ ልክ ወርዳ ምናምን ነገር ማለት አብርሽ ተባበሪኝ ምናምን ነገር እናቃጥላቸው ምናምን ነገር ብሎ ሊሆን ይችላል። ግን ደግሞ ግራ ቀኝ ማየት አለብሽ። ፍቅር የምር ደግሞ እኮ በጣም ነው የሚያናደው። የምር አንቺን ይዞሽ መጥቶ ምናምን ነገር ከሆነ እኔ እንደዛ እየመሰለኝ አይደለም። ግን እንደዛ ከሆነ ግን በቃ ይሄ በጣም ቀፋፊ የሆነ ነገር ነው የሚሆንብኝ። ግን የውሸት ነው ብዬ ላስብ። እንደዛ ይሻላል ለሰላም ጨጓራዬም ሰላም እንዲሆን ምናምን ነገር እንደዛ ይሆናል ብዬ አስባለሁ። ግን የውሸትም ቢሆን ፍቅር የመጣሽው ወዳጅሽ ነው፣ ጓደኛሽ ነው፣ አብሮ አደግሽ ነው ምናምን ነገር የሆነ ነገር ልታግዥ ምናምን ነገር ሆኖ ሊሆን ይችላል። ግን የማይሆን አመጣጥ እዚች ጋር ትዳር አለ፣ ሌላ ትዳር አለ። ሁለት ትዳር ነው ያለው በዚህ አጋጣሚና እነሱን ያማከል አይደለም ያንቺ አመጣጥ። እነሱን የሚያናድ ምናምን አይነት ነገር ነውና ላይክ በተመመበት ሰዓት ላይ መተሽ ቼክ ያደረግሽ ሰው አሁን እዚች ጋር የሆነ ነገር እሱን ለማገዝ ነው ምናምን ብትይ መጨረሻ ላይ ምንም ስሜት የሚሰጥ ነገር አለ። ዘነቱም ሰው አልመሰለኝም ነበረ። ከዛ በኋላ አንተ መንገድ እንደተቀበልሽው አላውቅም የአብርሃምን ነገር እሱ እኔ ልጨነቅበት በምን አይነት ጉዳይ እንዴት አይነት ጉዳይ እንደተቀበል። ከዛ በኋላ ደግሞ ነገ ከኛ ጋር እንደዚህ ሶስተኛ ሴት እዚች ጋር ትመጪና ሌላ አራተኛዋ ሴት ቁጭ ብለሽ እንደምታይ አንድ ጠራታ ስህተትሽን መሰለሽ ሁሉንም ሰው እንደራስሽ ማየትሽ ነው። ሄርሚን ያየሁት ስህተት ቢኖር ከአንቺ አስተዋይ ነሽ፣ ጥሩ ሴት ነሽ፣ ግን ትገጥሚያለሽ፣ ታነበንቢያለሽ፣ ንባብ ላይ ጎበዝ ነሽ። ግን ስህተት ሆነ ነገር ያለ ሁሉም ሰው እንደራሷ ማየቷ አሁን አይ እንዲህም የጅል ፊት ነው ያለ አለ አንዱ። እንዲሁም ሳይ ጅል ነው የምትመስለኝ እና እሱ ላይ ደግሞ ባህሪ የጅል ሆኖ ከባድ ነው። አይ ተመልካ አሁን ምን ይባላል አለ። አሁን ምን ይባላል? ቆይ በዚህ ምን ይወራል? እንዲሁ ሙርታ ሲስባታል። ኤኒዌይስ ተመልካቾቼ ዛሬ ምን ማወራ የለኝም።
የመጣው ለእናንተው ክብር ብዬ ነው። ለማንኛውም አንድ ቪዲዮ አለች እሷን ሀሳብ ነገር እንስጥባትና እንተኛለን። እንሂድ። አይ አሁን ለምሳሌ የሩዝ ማሳ ምናምን ቢሆን ትላላችሁ፣ ግን ለዚህ አይሆንም። እንሂድ። እሺ ለማንኛውም አሳ ማሳኔ ለምጭ ዝም የሚል ሰው አትመኑ። ቀስ ብሎ የሚጥለው ቃል ከባድ ነው። አውርታ ዝም አለችና ማሳ ላይ ነው ለካ። እንዲህ ነው በቃ። ብዙ ታዳምጥና ትንሽ ለኮስ ነው የሩታ ባህሪና ላይክ ተመችቶኛል። በስተመጨረሻ ትንሽ ፈገግ የምንልበትን ነገር ስለሰጠሽ እናመሰግናለን። ማሳ ጫካው ነው የሚመችሽ ምናምን ነገር እያለችሽ ነው እና እንግዲህ ምን ያለበት ምን አይችልም የኮረኮሮቻት መሰለኝ ሳቋ የሌለ ነው እንግዲህ ጥርሷን እየሸፈነችው ለምናምን ነው እየሳቀች ያለችው። ኤኒዌይስ ተመልካቾቻችን ያው እንግዲህ ብዙዎቻችሁ በዚህ ቪዲዮ እንደተናደዳችሁ ምናምን ነገር ተስፋ አደርጋለሁ ብዬ አስባለሁ። ብቻ ተስፈኛ ነኝና ያናዳል። ቪዲዮ ሙሉ ለሙሉ በጣም ነው የሚያናደው፣ ግን ደግሞ በቃ ተፈጥሯል። ስለዚህ ሄርሜላም ሩታም በቃ ይህንን ሰው አንቅራችሁ ትፉት። ከዛ በኋላ ራሱ ጭራውን እየቆላ ይመጣል። እርግጠኛ ነኝ የምነግራችሁ ማለት ነው። ያለ እናንተ መተንፈስ እንኳን አይችልም። ሁለታችሁንም በኩል መጠን የሚወዳችሁ ይመስለኛል። አላውቅም። ብቻ ግን ራሳችሁን አክብሩ። ለራሳችሁ ክብር ይኖራችሁ። አታገኙት፣ ራሱ ይምጣ። ከእናንተ የተሻለ ሰው ጋር እንኳን አልሄደም እኮ እንደሚመስለኝ ነው የምላችሁና ኤኒዌይስ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የዚህን ቤተሰብ ተቀላቀሉት። ሌላ ጊዜ ሞቅ ብለን እንመጣለን። ዛሬ በጣም የሚያናድ ቪዲዮ ስለነበረ ነው ለጥ ብለን የመጣ ነው። ኤኒዌይስ በጣም ወዳችኋለሁ። መልካም አዳር ይሁንላችሁ። ቻው